ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት። እስጢፋኖስ በሕገ ወንጌል በክርስትና የመጀመሪያው ሊቀ ዲያቆናትና ቀዳሚው ሰማዕት ይህ ቅዱስ ነው። ቅዱሱ በመጀመሪያው መቶ ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህም በወጣትነት ያለፈችው ሕይወቱ ስትሰራ የነበረው ታላቅ መንፈሳዊ ሥራ ይመሰክራል። የቅዱሱ እስጢፋኖስ ወላጆች ስምዖንና ማርያም ይባላሉ። ሌሎችም ናቸው የሚሉ አሉ። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱስ በሥርዓተ ኦሪት አድጎ ዕድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያት ሥራ ምዕራፍ 5 ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ሰው በርካታ ቅዱሳንን እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስን አስተምረዋል። በጌታችን መዋዕለ ስብከት ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጨዋወት ነበር። በፍጻሜውም አምነዋል። ቅዱስ እስጢፋኖስም ከዚህ ምሁር ዘንድ ተምሮ ኦሪትን፣ ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱስ ግን የመሲሕን መምጣት በጸሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትም በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገው ታላቅ ተአምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከእኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። በዚያውም የጌታ ደቀ መዝሙር ሆኖ ቀረ። ጌታ ከ72ቱ አርድእት አንዱ አድርጎት ለአገልግሎት ላከው። አጋንንትም ተገዙለት። ቅዱሱ እስጢፋኖስ ጌታችን መድኃኔ ዓለም ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታ በፈቃዱ ስለኛ ሙቶ ከተነሳ በኋላ ሲያርግ ደቀ መዛሙርቱን በአንብሮ እድ ባርኳል። በዚህ ጊዜም ቅዱሱ እንደ ወንድሞቹ ሐዋርያት ቅስና ጵጵስናን ተሽመዋል። በበዓለ ሃምሳም መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት የእርሱን ያክል ልሳን የበዛለት ምስጢርም የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በመጀመሪያይቱ ዘመን ቤተ ክርስቲያን ከማዕድ ሥርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ 7ቱ ዲያቆናት ሲመረጡ አንዱ እርሱ ነበር። አልፎም የ6ቱ ዲያቆናት አለቃ እና የ8000 ማኅበር መሪ አስተዳዳሪ ሆነዋል። 8000 ሰውን ከአጋንንት መጠበቅ ምን ያክል ከባድ እንደሆነ አባቶቻችን መጠየቅ ነው። አንድን ሰው ተቆጣጥሮ ለድህነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚል መንፈስ ቅዱስ የሞላበት ማኅደር እግዚአብሔር ነውና ለእርሱ ተቻለው። አንዳንዶቻችን ቅዱስ እስጢፋኖስ ሊቀ ዲያቆናት ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ዲቁና ለእርሱ በራት ላይ ዳርጎት እንጂ እንዲሁ ዲቁና አይደለም። ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለ1 ዓመት ያክል 8000ውን ማኅበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እጠፋ አለች። በዚህ ጊዜ ክርስትናን ለማጥፋት መፍትሄው ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው አልቀረም፣ ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ
ፈጣሪውን በብዙ ነገር መሰለው። በመጨረሻውም ስለ እነሱ ምሕረትን እየለመነ በድንጋይ ወገሩት። ደቀ መዛሙርቱም ታላቅ ለቅሶን እያለቀሱ ቀበሩት። ቅዱስ እስጢፋኖስ ካረፈ ከ300 ዓመት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበረ። ስሙም ሉኪያኖስ ይባላል። በተደጋጋሚ በራእይ ቅዱሱ እየተገለጠለት ሥጋዬን አውጣ ይለው ነበርና ሂዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምእመናንን ሰብስቦ ወደ አጸደ ገማልያል ማለት ወደ መምህሩ ሄደ። ቦታውን በቆፈሩ ጊዜ ታላቅ መናወጥ ሆነ። መላእክት ሲያጥኑም በጎ መዓዛ ሸተተ። ዝማሬ መላእክትም ተሰማ። ሕዝቡና ጳጳሱም በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽርሐ ጽዮን በተቀደሰችው ቤት አኖሯት። እለእስክንድሮስ የተባለ ደግ ሰውም ቤተ ክርስቲያን አነጸለት። ወደዚያ አገቡት። ከ5 ዓመታት በኋላም እስክንድሮስ ሲያርፍ በሳጥን አድርገው በቅዱሱ ጎን አኖሩት። የእስክንድሮስ ባለቤት ግን ወደ ሀገሯ ቁስጥንጥንያ ስትመለስ የባሏ ሥጋ መስሏት የእስጢፋኖስን ቅዱስ ሥጋ በመርከብ ጭና ወሰደችው። መንገድ ላይም ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱሱን ሥጋ ነው። እጅግም ደስ አላት። አምላክ ለዚሁ አድሏታልና እርሷም ወስዳ ለታላቁ ንጉሥ ቅዱስ ቆስጠንጢኖስ አስረከበችው። በከተማው ታላቅ ሐሴት ተደረገ። ሥጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ላይ ትልቅ ቤተ ክርስቲያንን ታንጾለታል። ቅዱስ እስጢፋኖስ የእግዚአብሔር ጸጋና ኃይል ያደረበትና ታላቅ እንዲሁም ድንቅ ተአምራትን የሚያደርግ ሰው ስለነበር በዚያን ጊዜ አይሁድ በምቀኝነት ተነሱበት። ከእርሱም ጋርም ክርክር ገጠሙ። ነገር ግን ሊያሸንፉት አልቻሉም። የእግዚአብሔር መንፈስ አድሮበታልና በፈጣሪ ኃይል አሸነፋቸው። ከዚህ በኋላ በሐሰት ምስክር ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል በማለት ወነጀሉት። እርሱ ግን ስለ እውነት መሰከረ እንጂ በጀ አላላቸውም። ሊቀ ካህናቱን በጠየቁት ጊዜ ስለ እግዚአብሔር አምላኩ መሰከረ። በመጨረሻም እንዲህ አላቸው፣ እናንተ አንገታችሁ የደነደነ ልባችሁ የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትና የገደላችሁትን የጻድቁን መምጣት አስቀድሞ የተናገሩትን ገደላቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። በዚህም ተበሳጭተው በድንጋይ ወግረው ገደሉት። በዚህም ምስክሩን ፈጽሞ የሰማዕታት አክሊል በጥር 1 ቀን ተቀዳጅተዋል። በዚህም ቀዳሜ ሰማዕት ተብለዋል። አይሁድ ቅዱስ እስጢፋኖስን ለማጥፋት ቀንተው ሲገድሉት፣ ጠላት ዲያብሎስ ደግሞ ክርስትናን ለማጥፋት እነርሱን ሰበብ አድርጎ ለሞቱም ተጠያቂ እንዲሆኑ አድርጓቸዋል። በአሁኑ ጊዜም ክርስትናን ለማጥፋት ጠላት በሰዎች ላይ እያደረገ ክርስቲያኖችን ያስገድላል፣ ያስጨፈጭፋል፣ እንዲሁም ያሳድዳል። በየጊዜውም በተለያዩ ክፍለ ሀገራት በጅምላ የሚጨፈጨፉት ሕፃናት፣ አረጋውያን እንዲሁም ወጣቶች ምንም በማያውቁት ምክንያት በአፍ መፍቻ ቋንቋቸው በመናገራቸው ሳቢያ ቤተ ክርስቲያን ሄደው በዓላትን በማክበራቸውና ባህላቸውን በማስጠበቅ በመፈለጋቸው ብቻ ነው። እነዚህ እርኩስ መንፈስ ያደረባቸው ሰዎች የጠላት ተጓዢ በመሆናቸው ባሻገር ለራሳቸውና ለሌሎች ጥፋት መንስኤ በመሆናቸው እንደ ቅዱስ እስጢፋኖስ ሐሰተኞችን በመቃወም ለእውነት መመስከር ይገባናል። ለዚህም በሃይማኖት ጸንቶ መኖር ይጠበቅብናልና እንጽና። ቅዱስ እስጢፋኖስ ሊቀ ዲያቆናት
ወቀዳሜ ሰማዕት። እስጢፋኖስ በሕገ ወንጌል በክርስትና የመጀመሪያው ሊቀ ዲያቆናትና ቀዳሚው ሰማዕት ይህ ቅዱስ ነው። ቅዱሱ በመጀመሪያው መቶ ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህም በወጣትነት ያለፈችው ሕይወቱ ስትሰራ የነበረው ታላቅ መንፈሳዊ ሥራ ይመሰክራል። የቅዱሱ እስጢፋኖስ ወላጆች ስምዖንና ማርያም ይባላሉ። ሌሎችም ናቸው የሚሉ አሉ። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱስ በሥርዓተ ኦሪት አድጎ ዕድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያት ሥራ ምዕራፍ 5 ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ሰው በርካታ ቅዱሳንን እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስን አስተምረዋል። በጌታችን መዋዕለ ስብከት ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጨዋወት ነበር። በፍጻሜውም አምነዋል። ቅዱስ እስጢፋኖስም ከዚህ ምሁር ዘንድ ተምሮ ኦሪትን፣ ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱስ ግን የመሲሕን መምጣት በጸሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትም በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገው ታላቅ ተአምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከእኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። በዚያውም የጌታ ደቀ መዝሙር ሆኖ ቀረ። ጌታ ከ72ቱ አርድእት አንዱ አድርጎት ለአገልግሎት ላከው። አጋንንትም ተገዙለት። ቅዱሱ እስጢፋኖስ ጌታችን መድኃኔ ዓለም ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታ በፈቃዱ ስለኛ ሙቶ ከተነሳ በኋላ ሲያርግ ደቀ መዛሙርትን በአንብሮ እድ ባርኳል። በዚህ ጊዜም ቅዱሱ እንደ ወንድሞቹ ሐዋርያት ቅስና ጵጵስናን ተሽመዋል። በበዓለ ሐምሳም መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት የእርሱን ያክል ልሳን የበዛለት ምስጢርም የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በመጀመሪያዊቱ ዘመን ቤተ ክርስቲያን ከማዕድ ሥርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ 7ቱ ዲያቆናት ሲመረጡ አንዱ እርሱ ነበር። አልፎም የ6ቱ ዲያቆናት አለቃ እና የ8000 ማኅበር መሪ አስተዳዳሪ ሆነዋል። 8000 ሰውን ከአጋንንት መጠበቅ ምን ያክል ከባድ እንደሆነ አባቶቻችን መጠየቅ ነው። አንድን ሰው ተቆጣጥሮ ለድህነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚል መንፈስ ቅዱስ የሞላበት ማኅደር እግዚአብሔር ነውና ለእርሱ ተቻለው። አንዳንዶቻችን ቅዱስ እስጢፋኖስ ሊቀ ዲያቆናት ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ዲቁና ለእርሱ በራት ላይ ዳርጎት እንጂ እንዲሁ ዲቁና አይደለም። ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለ1 ዓመት ያክል 8000ውን ማኅበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እጠፋ አለች። በዚህ ጊዜ ክርስትናን ለማጥፋት መፍትሄው ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው አልቀረም፣ ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ ፈጣሪውን በብዙ ነገር መሰለው። በመጨረሻውም
ስለ እነሱ ምሕረትን እየለመነ በድንጋይ ወገሩት። ደቀ መዛሙርቱም ታላቅ ለቅሶን እያለቀሱ ቀበሩት። ቅዱስ እስጢፋኖስ ካረፈ ከ300 ዓመት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበረ። ስሙም ሉኪያኖስ ይባላል። በተደጋጋሚ በራእይ ቅዱሱ እየተገለጠለት ሥጋዬን አውጣ ይለው ነበርና ሂዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምእመናንን ሰብስቦ ወደ አጸደ ገማልያል ማለት ወደ መምህሩ ሄደ። ቦታውን በቆፈሩ ጊዜ ታላቅ መናወጥ ሆነ። መላእክት ሲያጥኑም በጎ መዓዛ ሸተተ። ዝማሬ መላእክትም ተሰማ። ሕዝቡና ጳጳሱም በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽርሐ ጽዮን በተቀደሰችው ቤት አኖሯት። እለእስክንድሮስ የተባለ ደግ ሰውም ቤተ ክርስቲያን አነጸለት። ወደዚያ አገቡት። ከ5 ዓመታት በኋላም እስክንድሮስ ሲያርፍ በሳጥን አድርገው በቅዱሱ ጎን አኖሩት። የእስክንድሮስ ባለቤት ግን ወደ ሀገሯ ቁስጥንጥንያ ስትመለስ የባሏ ሥጋ መስሏት የእስጢፋኖስን ቅዱስ ሥጋ በመርከብ ጭና ወሰደችው። መንገድ ላይም ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱሱን ሥጋ ነው። እጅግም ደስ አላት። አምላክ ለዚሁ አድሏታልና እርሷም ወስዳ ለታላቁ ንጉሥ ቅዱስ ቆስጠንጢኖስ አስረከበችው። በከተማው ታላቅ ሐሴት ተደረገ። ሥጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ላይ ትልቅ ቤተ ክርስቲያንን ታንጾለታል። ቅዱስ እስጢፋኖስ የእግዚአብሔር ጸጋና ኃይል ያደረበትና ታላቅ እንዲሁም ድንቅ ተአምራትን የሚያደርግ ሰው ስለነበር በዚያን ጊዜ አይሁድ በምቀኝነት ተነሱበት። ከእርሱም ጋርም ክርክር ገጠሙ። ነገር ግን ሊያሸንፉት አልቻሉም። የእግዚአብሔር መንፈስ አድሮበታልና በፈጣሪ ኃይል አሸነፋቸው። ከዚህ በኋላ በሐሰት ምስክር ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል በማለት ወነጀሉት። እርሱ ግን ስለ እውነት መሰከረ እንጂ በጀ አላላቸውም። ሊቀ ካህናቱን በጠየቁት ጊዜ ስለ እግዚአብሔር አምላኩ መሰከረ። በመጨረሻም እንዲህ አላቸው፣ እናንተ አንገታችሁ የደነደነ ልባችሁ የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትና የገደላችሁትን የጻድቁን መምጣት አስቀድሞ የተናገሩትን ገደላቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። በዚህም ተበሳጭተው በድንጋይ ወግረው ገደሉት። በዚህም ምስክሩን ፈጽሞ የሰማዕታት አክሊል በጥር 1 ቀን ተቀዳጅተዋል። በዚህም ቀዳሜ ሰማዕት ተብለዋል። አይሁድ ቅዱስ እስጢፋኖስን ለማጥፋት ቀንተው ሲገድሉት፣ ጠላት ዲያብሎስ ደግሞ ክርስትናን ለማጥፋት እነርሱን ሰበብ አድርጎ ለሞቱም ተጠያቂ እንዲሆኑ አድርጓቸዋል። በአሁኑ ጊዜም ክርስትናን ለማጥፋት ጠላት በሰዎች ላይ እያደረገ ክርስቲያኖችን ያስገድላል፣ ያስጨፈጭፋል፣ እንዲሁም ያሳድዳል። በየጊዜውም በተለያዩ ክፍለ ሀገራት በጅምላ የሚጨፈጨፉት ሕፃናት፣ አረጋውያን እንዲሁም ወጣቶች ምንም በማያውቁት ምክንያት በአፍ መፍቻ ቋንቋቸው በመናገራቸው ሳቢያ ቤተ ክርስቲያን ሄደው በዓላትን በማክበራቸውና ባህላቸውን በማስጠበቅ በመፈለጋቸው ብቻ ነው። እነዚህ እርኩስ መንፈስ ያደረባቸው ሰዎች የጠላት ተጓዢ በመሆናቸው ባሻገር ለራሳቸውና ለሌሎች ጥፋት መንስኤ በመሆናቸው እንደ ቅዱስ እስጢፋኖስ ሐሰተኞችን በመቃወም ለእውነት መመስከር ይገባናል። ለዚህም በሃይማኖት ጸንቶ መኖር ይጠበቅብናልና እንጽና።